ጋዜጠኛ አለምነህ ዋሴ የወርቅ ካባ አድርጎ ጎልደን ካባ አድርጎ አክሊል ተደርጎለት የክብር ቀን ተዘጋጅቶለት ማየት ፈልጋለሁ። ጽሁፉን የጻፈው ጋዜጠኛ አለምነህ ዋሴ ነው። አለምነህ ዋሴ የሚተርከውም እሱ ነው። እና እኔ ትንፋሼን ውጪ ነው የምሰማው። እሱ እንደሚያሳምረው ጥላሁን ገሰሰን አለምነህ ዋሴ እንደሚያሳምረው ማንም ያሳምረው አይመስለኝም። ስለሱ ሲያወራ አሁንም በታሰበ ቁጥር እና ስለሱ ይናገራል፣ ታሪኩን ይናገራል፣ ብዙ ነገር ይልና መጨረሻ ላይ የተናገራት ነገር አሁን ሰሞኑን ትዝ ያለችኝ እና የዛ ጊዜ በጣም ያሰላሰልኩት ምን አለ መሰለሽ፣ ግን ከጥላሁን ጋር እያወራን ግን ጥላሁን ጥሌ ይበለው ጥላሁን ይበል አላስታውስም። ግን ጥላሁን እውነት እንናገር ከተባለ እንዳንተ ኳሊቲ ላይፍ የኖረ ሰው አለን ብሎ ነው። አለምነህ ያስታውሰው አላውቅም፣ አግኝቼው አላውቅም። ምን አለምነህ ግን እውነት እንናገር ከተባለ ጥላሁን እንዳንተ ኳሊቲ ላይፍ የኖረ ሰው አለን፣ የኖረ ኢትዮጵያ አለን ብሎ ነው የሚዘጋው። እና ያቺ እሱ የተጠቀመባት እርግጠኛ ነኝ ኳሊቲ ላይፍ የምትለዋን ኤክስፕሬሽን ተጠቅሟል። ኳሊቲ ላይፍ የኖረ አለን ብሎ ይዘጋል። እና አረሳው፣ ምክንያቱም ቁጭ ብዬ እኔ የዛ ጊዜ ስለ ኳሊቲ ላይፍ አስቤያለሁ። ኳሊቲ ላይፍ ከዛ ጥላሁንን አሰብኩት። በዛ ጊዜ የክብር ዶክተር አርቲስት ጥላሁን ገሰሰ እውነትም አልኩኝ። አሁን በዚህኛው ካሰብነው እንደ ጥላሁን ገሰሰ ዝነኛ ኢትዮጵያ የለም። የዛ ጊዜም አሁንም ይመስለኛል እንደ ጥላሁን ገሰሰ ፌመስ ኢትዮጵያ የለም። እንደ ጥላሁን ገሰሰ የሚወደድ ኢትዮጵያ የለም። አዶር የተደረገው እንደሱ የሚወደድ ኢትዮጵያ የለም። በጣም ሪስፔክትድ ኢትዮጵያ ነበረ፣ በጣም የተከበረ አሁንም ድረስ እና ዓለምን ዞሯል። የዓለምን ለግዠሪ አይተዋል። የዓለምን ድሎት አይተዋል። በስራው ካሴቶችን አሳትሟል ብዙ እና በስራው በጣም ሰክሰስፉል ነው። ትዳርን ያውቃል። አንድ አይደለም የተለያዩ ትዳሮችን ያውቃል። ብዙ ልጆችን አንዷን አውቃታለሁ እኔ። በጣም ጥሩ ሴት አለች፣ ንጹህ ብር ጥላሁን ገሰሰ የምትባል ካናዳ ነው ያለችው እና ጥሩ ልጆች አሉት። እውነትም ኳሊቲ ላይፍ ኖሯል አልኩኝ። ማለት በተወሰነው ዴፊኒሽን በኋላ እናያለን። አለምነህ እንዳለው ኳሊቲ ላይፍ ኖሯል ብዬ አሰብኩኝ እና በዚህ ሳምንት የምናወራው ስለ ሃይ ኳሊቲ ላይፍ መሆኑን ሳስብ እና ሃይ ኳሊቲ ላይፍ ቢለው ሲመጣ ኳሊቲ ላይፍ ሜሞሪሻል እንትን የሚል ወደኋላ ሄዶ ስለ ኳሊቲ ላይፍ የምትለዋን የት ነበረ? አንድ ሰው በጣም በሚገርም ሁኔታ ከዛ አለምነህ ዋሴ ነው። በነገራችን ላይ ጋዜጠኛ አለምነህ ዋሴ በእኔ እይታ ኢትዮጵያ ውስጥ ዜናን እንድንወድ ካደረጉን ሰዎች አንዱ ነው ብዬ እላለሁ። ዜና እንድንወድ በጣም በተለየ ስታይል የራሱ ያቀራረብ ለዛ አለው ደስ የሚል። አንቺማ የዛ ተማሪ ነች፣ ደንብ ታውቂዋለሽ፣ አጥንተሽዋል። በጣም ነው የምወደው። እኛ ሜዲካል ስቱደንት ሆነን የሕክምና ተማሪዎች ሆነን አለምነህ ዋሴ የኔ ታላቄ ነው፣ ግን ሲናገር እንደሰማሁት እድሜውም በጣም አንራራቅም። ግን ሜዲካል ስቱደንት ሆነን ምሳ ካፌ በልተን ወተን ቡና እየጠጣን ሬዲዮ በትልቁ ተከፍቶ ምሳ ሰዓት ላይ የእሱን ዜና ስንሰማ ትዝ ይለኛል። ሌላ አሁን እንደዛ የሚሰማ ዜና አላውቅም፣ ግን በከፍ ተደርጎ ተከፍቶ እንሰማው ነበር። ካፌ ውስጥ ራሱ ይከፍቱታል። ከእሱ ጋር ደግሞ ጋዜጠኛ ብርቱካን ሀረገወይን ታውቂያታለሽ? ብርቱካን ሀረገወይን እና ዜናን በቃ ተጠብቆ እንዲሰማ እነሱ አሁን በተጠይቂያቸው እነ ዳሪዮስ ምናምን ብሎ ከነሱ በፊት ያሉትን ያነሳሉ። ለእኛ ሜሞሪ ደግሞ የእነሱ የአለምነህ ዋሴ፣ ብርቱካን ሀረገወይን እነሱን በጣም እናስታውሳለን። እና እንደሱ አይነት ሰዎች እዚህ ፕሮግራም ላይ ሰዎችን ኦነር እናደርጋለን አይደል? ለጋዜጠኛ አለምነህ ዋሴ የወርቅ ካባ አድርጎ ጎልደን ካባ አድርጎ
አክሊል ተደርጎለት የክብር ቀን ተዘጋጅቶለት ማየት ፈልጋለሁ። አንቺ አትፈልጊ? እኔ በጣም ነው የምፈልገው። ልክ ለጋዜጠኛ ደረጃ ኃይሌ እንደተዘጋጀው ትላልቅ ስጦታዎች እሷ አላለም እንግዲህ እኛ ነው የምንለው። እኔ አግኝቼውም አላውቅም፣ ግን በቃ ካባ ለብሶ አክሊል አድርጎ ትላልቅ ስጦታዎች ተዘጋጅተውለት ያለምነህ ዋሴ ቀን ቢዘጋጅ እኔ ደስ ይለኛል። አሁንም እኮ በጣም ነው ድምፁን ከሰማሁ እኮ አዳምጠዋለሁ። አሃዱ ሬዲዮ ላይ አይ ቲንክ ቅዳሜ ያላቸው መኪና ውስጥ ከሆንኩ ካጋጠመኝ እሰማቸዋለሁ። እንደዛ ቢደረግላቸው ለብርቱካን ሀረገወይንም እንደዛ ቢደረግለት ብዬ እመኛለሁ። ምክንያቱም እነዚህ ፓዮነርስ ናቸው። አሁን የመዝናኛ ፕሮግራም አባይ ቲቪ ያለው ሌሎችም ቴሌቪዥኖች አላቸው። የቅዳሜ መዝናኛ ፕሮግራም፣ የእሁድ መዝናኛ ፕሮግራም አለ። ይሄ ነገር የተጀመረው በማን ነው? 120 በሚባል ፕሮግራም ነው አይደል? 120 በሚባል ፕሮግራም ሲጀመር እኔ ምናምን አስታውሳለሁ። ጠብቀን ስናየው